ሰው እንኳን ሰው ውስጥ ነው። የገረመኝ ባል ሕዝቤን ነፃ ላወጣ ነው ብሎ ሙሴ ጋር እግዚአብሔርን የሚያክል አምላክ መጣ። ሁሉ ነገር ተሰጥቷል። ኢየሱስ ክርስቶስ ያልሰጠን ነገር የለም። የሰጠኝን ሁሉ ሰጥቻችኋለሁ አለ። ሰላማችሁ ይብዛ ቅዱሳን፣ እንደምን ከረማችሁ? ክብር ለእግዚአብሔር ይሁን። ዛሬም ጌታ በሚገርም በእግዚአብሔር ቃል ወደ እናንተ ልኮኛል። ሃሌሉያ። ቃሉ እንደዚህ ይላል፣ በእጃችሁ ምን አለ? የማገለግልበት ድረስ ይሄ ነው። ስሙ የተባረከ ኢየሱስ ጌታ ነው። እግዚአብሔር ሰውን ሲፈጥረው ሙሉ አድርጎ ይፈጥራል። ሙሉ አድርጎ ምንም የጎደለን ነገር የለም። ሙሉ አድርጎ ፈጠረ። የሚያስፈልገን ሪሶርስ እያንዳንዱ ነገር አሟልቶ አይታችሁ እንደሆነ ዘፍጥረት ላይ እግዚአብሔር ለሰው ልጅ የሚያስፈልገውን ነገር መጀመሪያ ከፈጠረ በኋላ ሰውን ፈጠረ ይላል ሲል። ስለዚህ ወገኖቼ የሚያስፈልገን ሁሉ ተሰጥቶናል። መጠቀም አውጥቶ መጠቀም የኛ ፋንታ ነው። ሃሌሉያ። እግዚአብሔር ሰውን ሲፈጥር ሰውን የሚያክል ነገር ሰው ውስጥ አስቀምጦ ይፈጠራል። ሰው እንኳን ሰው ውስጥ ነው ያለው። ይገባችኋል ምን ልል እንደፈለኩ? ዘጸአት 4 ላይ ያለውን ቃል አነባዋለሁ። ሙሴም መለሰ፣ እነሆ አያምኑኝም፣ ቃሌንም አይሰሙም። እግዚአብሔር ከቶ አልተገለጠልህም ይሉኛል። እግዚአብሔርም ይህች በእጅህ ያለችው ምንድር ናት አለው። እርሱም በትር ናት አለ። ወደ መሬት ጣላት አለው። እርሱም መሬት ላይ ጣላት፣ እባብም ሆነች። ሙሴም ከእርሷ ሸሸ። ኢማጂን መጀመሪያ እግዚአብሔር በእጅህ ምን አለ አለ። ወደ ፈርዖን ሊለከው ነው እግዚአብሔር። ሕዝቤን ነፃ ላወጣ እፈልጋለሁ። ዘጸአት 3 ላይ ሕዝቤ በእስራት ያለውን በፈርዖን እስራት ስር ያለውን በቀንበር ስር ለ430 ዓመት የተገዛውን ሕዝቤን ነፃ ማውጣት እፈልጋለሁ ብሎ ሙሴ ጋር መጣ እግዚአብሔር። የገረመኝ ባል ሕዝቤን ነፃ ላወጣ ነው ብሎ ሙሴ ጋር እግዚአብሔርን የሚያክል አምላክ መጣ። ዋው! ከዛ እንዴት ሆኖ ነው ምናምን ብሎ ሙሴ በጣም ተጠራጠረ። ብዙ ምክንያቶችን አቀረበ። መሄድ የማይችልበትን ማድረግ የማይችልበትን አልመጥንም ብሎ ማለት። ነገር ግን እግዚአብሔር እኔ አፍ ሆነሃለሁ፣ መጨረሻ ላይ በእጅ ምን አለ አለ። አሜን። አፍ ሆነሃለሁ፣ አንድ አምላክ አደርግሃለሁ፣ በእኔ ፋንታ ሆነ ትናገራለህ፣ እልክሃለሁ ብሎ ወደ ሙሴ ሲመጣ ብዙ ምክንያት ነው ያቀረበው ሙሴ ላለመሄድ። ከዚያስ እግዚአብሔር መጨረሻ ላይ ለዚህ ያለው በእጅ ምን አለ? ይህቺ በእጅ ያለችው ምንድን ነች አለ። ሃሌሉያ ወገኖቼ፣ በእጃችሁ ምን አለ? ዛሬ እግዚአብሔር በእጃችን ያለውን ነገር እንድናነሳ ይፈልጋል። በጣም የሚገርማችሁ እኛ ዳግም አምነን ሄዳንን ሰዎች ቃል አለን፣ ሁሉ ነገር ተሰጥቶናል። ኢየሱስ ክርስቶስ ያልሰጠን ነገር የለም። የሰጠኝን ሁሉ ሰጥቻችኋለሁ አለ። ስሙን ሰጠን። የሰጠኝን ክብር ሰጠኋችኋል። ስልጣኔ ሰጠን፣ ኃይል ሰጠን። ደቀ መዛሙርቱን ጠራና ኃይልና ስልጣን ሰጣቸው ይላል። ወገኖች ያልተሰጠን ነገር የለም። ምንድነው የምንፈልገው ከውጪ? ብዙ ሰው በእጁ ያለውን ነገር ሳይጠቀም አጠገቡ ያለውን ነገር ሳይጠቀም ወደ ውጭ አይኑ ይንከራተታል። ውጭ ይላል። በእጅ ያለውን ተጠቀም። ቃል አለ፣ ቋንቋ ሰጥቷል። ብዙዎቻችሁ ሙያ ሰጥቷችኋል። በጣም የሚገርማችሁ እግዚአብሔር እባርካችኋለሁ፣ በእጃችሁ ባለው ነገር እባርካችኋለሁ ሲለን ያ የበረከት መንገድ አይመስልም። ምክንያቱም እግዚአብሔር በማይመስል ነገር መባረክ የሚችለው በቃ ኃይሉን ሊገልጥ ስለፈለገ፣ ታላቅነቱን ኤልሻዳይነቱን በውስጣችን ሊገልጥ ስለፈለገ በዚህ አይነት መንገድ ያሳልፈናል። ምንም በር በሌለበት በር አለ ይላል። ምንም ምንጭ በሌለበት ምንጭ አለ። እግዚአብሔር ውሸታም ሆኖ ሳይሆን ኃይሉ ማድረግ ይችላል። ምንጣፍ አቧራ ደረቅ ምድረ በዳ ላይ ምንጭን ማፍለቅ ይችላል። ምድረ በዳ ላይ ምንጭ አለ ይላል። ሊዋሻን ፈልጎ ሳይሆን ኃይሉ ብዙ ስለሆነ ነው፣ ማድረግ ስለሚችል ነው። ኤልሻዳይ ነው። ሃሌሉያ። ዛሬ እግዚአብሔር እንደዚህ ይላችኋል ወገኖቼ፣ በእጃችሁ ምን አለ? በእጃችሁ እናንተ የናቃችሁት የበረከት መንገድ የማይመስል የምትወጡበት የማይመስል እግዚአብሔር በእጃችሁ ያለው ያቺን ጥቂት ነገር ሊባርክላችሁ ነው። ዛሬ አንሷት፣ ልትበዛላችሁ። ኢየሱስ ጌታ ነው። በጎ ስጦታ ፍጹም በረከት ከላይ ነው። ኢየሱስ ጌታ መጨረሻ ተመልከቱ። የሙሴ በትር እባብ ሆነች። ወደ እባብ ከተቀየረች በኋላ የነዛ የሟርተኞች የደጋሚዎች እባብ ዋጠቻቸው። በጌታ በኢየሱስ ክርስቶስ ይሄን ነገር ነገራችሁ።
የእናንተ በእጃችሁ ያለው ነገር በስቶ ለእናንተ ብቻ ሳይሆን ለአገር ሊትረፈረፍ ነው። ስለዚህ አንድ ሰው ዛሬ የጣለውን ያነሳል፣ አንድ ሰው ያስቀመጠውን ያነሳል። ያ የተኛው የተዳፈነው ነገራችሁን ዛሬ ትቀሰቅሱታላችሁ። አመዱን ከላዩ ታነሱና እንደገና ታነሱታላችሁ። አንሱት ያስቀመጣችሁትን ነገር። እግዚአብሔር እንደዚህ ይላችኋል፣ ያ በእጃችሁ ያለውን ነገር እባርካለሁ። ያ በእጃችሁ ያለ ነገር የሚበዛ ነው፣ የሚሰፋ 2 ዓሣና 5 እንጀራ ወደ ኢየሱስ ክርስቶስ አወጡ ይላል ቃሉ ሲናገር። ከዛስ ያ 2 ዓሣና 5 እንጀራ ስንት ሰው መገበ? 5000 ሰው ከመገበ በኋላ እንደገና 12 መሶብ ተነሳ ይላል። ወገኖች ጌታ ኢየሱስ ያልሰጠን ነገር የለም። የሰጠኸኝን ክብር ሰጠኋችሁ፣ የነገርኳችሁ የሰጠኋችሁ ቃል ሕይወትን መንፈስም ነው። ታዲያ ምንድነው የሚያቅበዘብዘን? ምንድነው የሚያንከራትተን? ምንድነው ውጪ የሚያሳየን? እግዚአብሔር ሰውን ሲፈጥረው ፉል ፓኬጅ ከእግዚአብሔር ጋር ኮኔክት ያደረገበት አንድ መንፈስ አለ። የእግዚአብሔር የሆነ ነገር እኛ ውስጥ አለ። በሰው ውስጥ የእግዚአብሔር መንፈስ አለ ይላል ኢዮብ 32። በሰው ውስጥ የእግዚአብሔር መንፈስ አለ። ሁሉን የሚችል አምላክ ማስተዋልን ይሰጣል፣ ጥበብን ይሰጣል። የእግዚአብሔር የሆነ እስትንፋስ ይሄ እዛ ውስጥ ከእግዚአብሔር ስለተካፈልን በዛ ውስጥ ጥበብ አለ፣ እውቀት አለ፣ ማስተዋል አለ። አንደኛ ዮሐንስ 2:22 ላይ ምን ይላል? እናንተ ቅዱሱን ቅባት ተቀብላችኋል፣ ሁሉን ታውቃላችሁ። ኢየሱስ ጌታ ነው። ቅዱሱ ቅባት በውስጣችን ያለው ሁሉን ነገር ይገልጽልናል። ይሄ መንፈስ የጥበብ መንፈስ፣ የእውቀት መንፈስ፣ የማስተዋል መንፈስ ስላለ በዚህ መንፈስ እየተመራን በእጃችን ያለውን ነገር እግዚአብሔር ሊያበዛልን ሊያሰፋልን ፈልጓል። ወገኖቼ አንድ የተማረ ምሁር ሲናገር ምን አለ? ትልቁ ሀብት ያለው መቃብር ነው አለ። ትልቅ ሪሶርስ ያለው መቃብር ቦታ ነው ያለው። ምክንያቱም ያልተጻፉ መጽሐፎች፣ ያልተሰሩ ስራዎች፣ የተለያዩ የቢዝነስ አይዲያዎች ሰዎቹ ሳይሰሩበት ማኒፌስት ሳያርጉ ሳይጠቀሙበት ከነ እውቀታቸው የሞቱ ሰዎች አሉ። ወገኔ ከነዛ ወገኖች እንዳትሆን፣ ከነዛ ሰዎች ወገን እንዳትሆን፣ ከነዛ ሰዎች ወገን ከነ እውቀትሽ አትሙች፣ ከነ ጥበብ ከነ ሀብትሽ አትሙች። ብዙ ኢንጂነሮች ኢንጂነርነታቸውን ሳይጠቀሙ ሐኪሞች ጠቢባን ተመርቀው 2 ቀን 3 ቀን ሳይሰሩ በጌታ በኢየሱስ ስም ያንን ከልክሉ። አሜን። ከህይወታችሁ በእጃችሁ ያለውን ነገር ሳሰሩበት እንዳትሞቱ። እንደዚህ አልሞትም በሉ። እንደዚህማ እኔ አልሞትም፣ ምንም ሳልሰራ ባለው በዚህ ቅባት በዚህ መንፈስ ምን ሰራችሁበት? በቃል ውስጥ በዚህ ሴት በሆነው በእግዚአብሔር ቃል ምን ሰራ ነው? ዛሬ ቃሉን እናነሳለን። አሜን። ኢየሱስ ጌታ ነው። ይሄንን ቃል እናነሳለን። ከነ እውቀታችሁ አትሞቱ፣ ሀብት ጋር እንዳትሞቱ። እንደ ጳውሎስ አንጠፍጥፋችሁ ጨርሳችሁ ሰጥታችሁ አካፍላችሁ ጽፋችሁ መጻፋችሁ መሞት ይሆንላችሁ። አሜን። ስለዚህ ወገኖቼ ዛሬ ጌታ እንደዚህ ይላችኋል፣ በእጃችሁ ምን አለ? ያንን አበዛዋለሁ፣ ያንን አሰፋዋለሁ። አንሱት። ተባረኩ። በሚቀጥለው ቪዲዮ ደግሞ እንገናኛለን። ይሄንን ለሰዎች ሼር አድርጉ። ተባረኩ። ወዳችኋለሁ።